ሰላም የቻናላችን ቤተሰቦች፣ በዛሬ ትምህርታችን ደግሞ የአማርኛ ፊደላትን እያነበብን የምንለማመድ ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ሆኑ። ከዚህ በተጨማሪ ደግሞ በኦንላይን መማር የምትፈልጉ በኦንላይን እናስተምራለን። ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። አማርኛን በአጭር ጊዜ ብቁ አንባቢና ጸሐፊ እንድትሆኑ አድርገን በኦንላይን እናስተምራችኋለን። ልጆቻችሁን ማስተማር የምትፈልጉ በተመሳሳይ ቪዲዮ ላይ ባስቀመጥነው ስልክ አናግሩን። ቀጥታ ወደ ዕለቱ ትምህርታችን ስንሄድ፣ እሺ እነዚህን እስቲ አንብቡልኝ። የመጀመሪያዋ ፊደል ማናት? ዘ ናት። እንግዲህ በመጀመሪያ ፊደሎች ነው እያነበብን ነው የምንለማመደው። ይቺ ማናት? ዘ። ከዛ ይችኛዋ ማናት? ገ። ያው ገ። ይችኛዋ ማናት? የ። ዘገየ፣ ዘገየ፣ ዘገየ ብለን እናነባቸዋለን። ዘገየ። እሺ በመቀጠል እነዚህ ናቸው። እሺ እነዚህ ይቺ ማናት? ዘ። ከዛ ይችኛዋ ማናት? ለ። ይቺ ማናት? ቀ። ዘለቀ፣ ዘለቀ፣ ዘለቀ ብለን እናነባቸዋለን። ዘለቀ። እሺ ወደ ቀጣዩ ስናልፍ እነዚህ ናቸው። እሺ እነዚህን አንብቡልኝ። የመጀመሪያ ፊደል ማናት? መ ናት። መ። ከዛ ይችኛዋ ረ። ከዛ ይቺ ማናት? ቀ። መረቀ፣ መረቀ፣ መረቀ። እሺ በመቀጠል እነዚህ ናቸው። ይቺ ማናት? ነ። ከዛ ይችኛዋ ማናት? ገ። ይቺ ማናት? ሰ። ነ ገ ሰ፣ ነገሰ፣ ነገሰ። እሺ ዘን እነዚህ ናቸው። ይቺ ማናት? በ። ከዛ ይቺ ማናት? ረ። ይቺ ማናት? ረ። በረረ፣ በረረ፣ በረረ። እሺ በመቀጠል እነዚህ ናቸው። ይቺ ማናት? ገ። ይቺ ለ። ይቺ ማናት? ጠ። ጠን ገለጠ፣ ገለጠ፣ ገለጠ። እሺ ይቺ ማናት? ይችኛዋ ፈ ናት። ፈ። ይቺ ማናት? ረ። ከዛ ይችኛዋ ማናት? ደ። ፈረደ፣ ፈረደ፣ ፈረደ። እሺ ወደ ቀጣይ ፊደላት ስናልፍ እነዚህ ናቸው። ይቺ ማናት? ሰ ናት። ሰ። ከዛ ይችኛዋ ፈ። ይቺ ማናት? ረ። ሰፈረ፣ ሰፈረ፣ ሰፈረ ብለን እናነባቸዋለን። እሺ ወደ ቀጣዮች ወደ እነሱ ስንሄድ እነዚህ ናቸው። ይቺ ማናት? ወ። ይቺ ረ። ይችኛዋ ማናት? ደ። ወረደ፣ ወረደ፣ ወረደ። በመቀጠል እነዚህ ናቸው። እሺ ይቺ ማናት? ጸ። ዘን ይቺ ማናት? ለ። ይቺ ማናት? የ። የ ናት። ጸለየ፣ ጸለየ፣ ጸለየ ብለን እናነባቸዋለን። እሺ በመቀጠል
እነዚህ ናቸው። እሺ የመጀመሪያ ፊደል ማናት? እቺ ማናት? ተ ናት። ተ ከዛ ይችኛዋ ማናት? መ ከዛ ይቺ ማናት? ቸ ተመቸ ተመቸ ብለን ተመቸ። እሺ በመቀጠል እነዚህ ናቸው። እሺ የመጀመሪያዋ ፊደል ይቺ ማናት? መ ናት። ያው መ ከዛ ይችኛዋ ከ ከዛ ይቺ ማናት? ረ መከረ 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 ብለን እናነባታለን ማለት ነው። እሺ በመቀጠል እነዚህ ናቸው። እስቲ እነዚህን አንብቡልኝ። ባለ ሁለት ሆሄ እቺ ማናት? ቀ ናት አይደለ? ቀ ከዛ ይችኛዋ ማናት? ረ ቀረ ቀረ ቀረ። እሺ ከዛ እነዚህ ናቸው። ይቺ ማናት? መ የመጀመሪያው እቺ መ ከዛ ይችኛዋ ረ ይቺ ቀ መረቀ መረቀ መረቀ። እሺ ወደ እነዚህ ስናልፍ እሺ እነዚህ የመጀመሪያ ፊደል ማናት? ይችኛዋ ደ ናት። ደ ከዛ ይችኛዋ ማናት? ወ ይቺ ማናት? ለ ደ ወ ለ ደወለ ብለን እናነባለን። ደወለ። እሺ ወደ ቀጣዮች ስናልፍ እነዚህ ናቸው። እሺ እስቲ አንብቡልኝ እነዚህ። የመጀመሪያዎች ማናት? አ ናት። ይቺ ደ ይችኛዋ ማናት? መ አ ደ መ አደመ አደመ ብለን እናነባለን። እሺ በመቀጠል እነዚህ ናቸው። እሺ የመጀመሪያ ፊደል ማናት? እቺ ከ ናት አይደለ? ከ ከዛ ይችኛዋ ማናት? በ ናት። ከበ እሺ ይቺ ማናት? ደ ከበደ 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 ብለን እናነባለን። ከበደ። እሺ በቀጣይ እነዚህ ናቸው። እስቲ እነዚህን አንብቡልኝ። ይቺ ማናት? ወ ናት። ወ ከዛ ይችኛዋ ማናት? ለ ይቺ ማናት? ደ ወለደ ወለደ ወለደ። እሺ ዘን እነዚህ ናቸው። እሺ ይቺ ማናት? ዘ ናት። ዘ ከዛችኛዋ ቀ ከዛች ማናት? ቀ አንድ ላይ ዘቀጠ ዘቀጠ ዘቀጠ። እሺ በመቀጠል እነዚህ ናቸው። እስቲ እነዚህን አንብቡልኝ። የመጀመሪያዋ ማናት? እቺ ደ ከዛ ይችኛዋ ረ ይቺ ማናት? ጀ ደረጀ ደረጀ ብለን እናነባለን። ደረጀ። እሺ ወደ ቀጣዩ ስናልፍ እነዚህ ናቸው። ይቺ ማናት? የመጀመሪያው ፊደል ሰ ናት። ሰ ከዛ ይቺ ማናት? መ ናት። መ ይቺ ማናት? ረ ሰ መ ረ ሰመረ ሰመረ። ዘን እነዚህ ናቸው። እነዚህ ይቺ ማናት? ወ ከዛ ይችኛዋ ማናት? ሰ ይቺ ማናት? ነ ወሰነ ወሰነ ወሰነ።
እሺ እነዚህስ? ይቺ ማናት? በ ዘን ይቺ ማናት? ለ ይቺ ማናት? ለ በለለ 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 ብለን እናነባለን። በመቀጠል እቺ ናት። እሺ ይቺ ማናት? ጠ ናት። ጠ ከዛ ይችኛዋ ማናት? ለ ከዛ ይቺ ማናት? ፈ አለፈ 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 ብለን እናነባለን። በዚህ አይነት መንገድ የተለማመዳችሁ በጣም በአጭር ጊዜ ብቁ አንባቢና ጸሐፊ የመሆን እድሉ አላችሁ። መጀመሪያ ፊደላትን መለየት ከዛ ደግሞ አገጣጥሞ ማንበብ መቻል ነው። ምንድነው እናንተ የሚጠበቅባችሁ? በዋናነት ፊደሎችን መለየት ነው። ፊደሎችን መለየት በኦንላይን ብትማሩ በአጭር ጊዜ ፊደሎች እንድትለዩ አድርገን ማንበብ መጻፍ እንድትችሉ አድርገን እናስተምራችኋለን። ኦንላይን ለመማር ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በየትኛውም የሶሻል ሚዲያ እንዲሁም ልጆቻችሁን ማስተማር የሚፈልጉ ወላጆችም ሀገር ውስጥም ሆነ ሀገር ውጭ ናችሁ ልጆቻችሁን ማስተማር ትችላላችሁ። ለዛሬ የነበረን ትምህርታችን ይህንን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።